የማልጸጸፍበት ጊዜ ቢኖር አላህ ከሰጠኝ እድሜ ወደ እርሱ መንገድ የተጣራሁበትን ጊዜ ነው። አላህ ስብሐነሁ ወተዓላ በሰጣቸው እስትንፋስ ሙሉ ጊዜያችሁን ለኢስላም ብታውሉት ወላሂ ኢስላምን የሚገባውን ሐቁን አልሰጣችሁትም። የነቢያቶች መንገድ ከዚህ በላይ ይገባዋል። ነቢያቶች ለዚህ ዲን ሙሉ ጊዜያቸውን ሰጥተው ነበር። ሙሉ ጊዜያቸውን መስዋዕት አድርገው አሳልፈው ሰጥተው ነበር። አጥንታቸው ተከስክሶበታል፣ ደማቸው ፈሶበታል፣ ህይወታቸውን አጥተውበታል። በዚህ መንገድ ላይ ከሚወዱት ሀገራቸው ተሳደውበታል፣ የሚወዷቸውን ቤተሰቦቻቸውን አጥተውበታል። ኢብራሂም በእሳት ላይ ተወርውሮበታል። ዩኑስ ዓለይሂ ሰላም በአሳ ነባሪ ሆድ ውስጥ ተጥሎበታል። እነ ያህያ ታርደውበታል። እነ ዩሱፍ እስር ቤት ውስጥ ገብተውበታል። እያንዳንዱ ነብያት መስዋዕት ከፍሎለታል። እኔ ክርስቲያን ነኝ፣ ግን ደግሞ አንዳንድ ቤተሰብ የሚባል ነገር አለ። ይሄ በተንኮል እንዳትወስዱብኝ ሙስሊሞች፣ ማርያምን ነው የምላችሁ። ለቤተሰብም መንገድ ላይ እየሄድክም ታወራለህ። እዚህም ቁጭ ብለህ ምግብ እንኳን አሁን እኮ የቀረህ ነገር ጥያቄዎችን ለማስተናገድ ሽንት ቤት ቁጭ ብለህ እንኳን ነው። ገብቶሃል? አንተም ራስህን እንትን በል ግዛ፣ ለቤተሰቦችህም አስብ። እያንዳንዱ ነገር እኮ እንደዚህ መሆን የለበትም። የሰው ጥያቄ አያልቅም፣ የሰዎች ጥያቄ አያልቅም። እየሰማኝ ከሆነ ትክክል ነው ወንድሜ። ገብቶሃል? እንደዚህ ነገሮችን እንትን በል። የሆነ ሰዓት እንኳን እኔ ትተኛለህ ብዬ አላስብም። ጎበዝ ነህ ለእስልምና የምታደርገው ነገር። ፈጣሪ ባርክልህ፣ አንተ እውቀትንም ይባርከው ነው የምለው። ግን ደግሞ ሰዓት ለቤተሰብ የሚባል ነገር አለ። ሙስሊሞች እንዳጠሉኝ እናንተ ቤት ባህላችሁ፣ ሴቶቹ ማለት ነው ባህላችሁ እንደዚህ ቢሆን ትናደዳላችሁ። እርግጠኛ ሆኜ ነው። ወይ ደግሞ ሚስታችሁ ደግሞ ወንዶቹ ቢሆን ማለት ነው ትናደዳላችሁ። ጊዜ እኮ የሚባል ነገር የለም። ጊዜ ስጡት። የሚያነብበት እንኳን ጊዜ ሲነሳ ጥያቄ ነው፣ ሲተኛ ጥያቄ ነው፣ ምሳ ሲበላ ወተት እንኳን ችርስ እያላችሁ እኮ ነው። እንደዚህ ነገሮችን እስቲ በራሳችሁ ሰዱት። በራሳችሁ የእስልምና የክርስትና ነገር እንደ ሰው አስቡት። መጥፎ ነገር ያወራሁት መርሐባ ይሁንና ተኝተህ ስትነሳ እንደዚህ ለልጆችም ቢሆን ነገር ልጆችን ፈጣሪ ባርክልህ። ማርያምን ነው የምልህ፣ ሀቅ ነው የማወራ። እኔን ታስገባኛለህ ብዙ ጊዜ ማለት ነው። እንደዚህ ነገሮችን አስብ እስቲ። እኮ መጥፎ እኮ ነው በየሰዓቱ እንደዚህ። እኔ 20 ደቂቃ ካወራሁ ያመኛል አናቴ ማለት ነው፣ ጭንቅላቴ ይቃወሳል። አንተ የስንት ሰዓት ነው እንትን የምትለው? ያን ነገር ፕሮግራም አድርግለት እስቲ። ያነበብክ ምንም እያልክ እንደዚህ። በእርግጥ እውቀት ደስ ይለኛል፣ እኔ እውቀትን እወደዋለሁ፣ ፈጣሪ ይጨምርልህ። ግን እንደዛ ነገር ልመድ እንጂ ማለት ነው። ክርስቲያንም ይጠይቃል፣ ሙስሊምም ይጠይቃል። እንዴት ሆኖ ነው የሁሉ ጥያቄ የሚመለሰው? ያማል እኮ። እስቲ አስቡት። ኢድ ሙባረክ ብያለሁ፣ እንኳን ላረፋ በዓል አደረሰ ብያለሁ። ወንድሜ እወድሃለሁ። ዳለልኝ። ቻው። እሺ፣ እናመሰግናለን ዮኒ፣ ሽኩራን ሀሳብ እናመሰግናለን ብያለሁ። የተሰጠንን ጊዜ ወደ መልካም ነገር ሰዎችን ለማመላከት እንድንጠቀም ታዘናል። ነቢያችን ሰለላሁ ዐለይሂ ወሰለም በየትኛቸውም ጊዜያቸው ሆነው ሰዎችን ወደ አላህ ሱብሓነሁ ወተዓላ መንገድ ይጣሩ ነበር። ካነ ነብዩ ሰለላሁ ዐለይሂ ወሰለም የዝኩሩላህ ፊ ኩሊ አሕያኒሂ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ሆነው አላህን ያስታውሱ ነበር፣ ለሰዎች አላህን ያወሱ ነበር። ገብታችኋል? ጠዋት ይወጣሉ፣ ቀኑን ሙሉ በዳዕዋ ላይ ናቸው። ማታ ሲገቡ ጊዜ ወደ ቤታቸው ደግሞ ለሚስቶቻቸው ሐቃቸውን ይሰጣሉ። ለጌታቸውም ለአላህ ቆመው ሲሰግዱ ያድራሉ። ነቢያቶች የሁል ጊዜ ስራቸው እርሱ ነበረ። የሁል ጊዜ ተግባራቸው እርሱ ነበረ። አድዕዋ ኢለላህ ዐዘ ወጀል፣ ወደ አንድ አምላክ ወደ አላህ ሰዎችን ጥሪ ማድረግ።
ያ ነበረ። አላህ ስብሐነሁ ወተዓላ በሰጣቸው እስትንፋስ ሙሉ ጊዜያችሁን ለኢስላም ብታውሉት ወላሂ ኢስላምን የሚገባውን ሐቁን አልሰጣችሁትም። ያ ሁሉ ሙሉ እስትንፋሳችሁን ብትሰጡት ኢስላም ከዚህ በላይ ይገባዋል። የነቢያቶች መንገድ ከዚህ በላይ ይገባዋል። ነቢያቶች ለዚህ ዲን ሙሉ ጊዜያቸውን ሰጥተው ነበር። ሙሉ ጊዜያቸውን መስዋዕት አድርገው አሳልፈው ሰጥተው ነበር። አጥንታቸው ተከስክሶበታል፣ ደማቸው ፈሶበታል፣ ህይወታቸውን አጥተውበታል። በዚህ መንገድ ላይ ገብታቸው ከሚወዱት ሀገራቸው ተሳደውበታል። የሚወዷቸውን ቤተሰቦቻቸውን አተውበታል። ኢብራሂም በእሳት ላይ ተወርውሮበታል፣ ርቃኑን ተደርጎ። ዩኑስ ዓለይሂ ሰላም በአሳ ነባሪ ሆድ ውስጥ ተጥሎበታል። እነ ያሕያ ታርደውበታል። እነ ዩሱፍ እስር ቤት ውስጥ ገብተውበታል። እያንዳንዱ ነቢያት መስዋዕት ከፍሎለታል። እኛ ደግሞ ዛሬ ቁጭ ብለን በሶፋችን ላይ ጊዜያችንን ሰጥተን ብናስተምር ምንም አላደረግንም። ነቢያቶች ከዚህ በላይ ስላደረጉ ገብታችኋል። እኛ የነቢያት ተተኪዎች ነን። እኔ ባገኘሁት አጋጣሚ ወደ አላህ ስብሐነሁ ወተዓላ በመጣራቴ በጣም ደስተኛ ነኝ። ገብታችኋል። ባገኘሁት አጋጣሚ የማልጸጸፍበት ጊዜ ቢኖር አላህ ከሰጠኝ ዕድሜ ወደ እርሱ መንገድ የተጣራሁበትን ጊዜ ነው። ሌላውን እጸጸፍበታለሁ። ነገ የትንሣኤ ቀን ሰዎች በአላህ ፊት በሚቀርቡ ጊዜ አማኞችም ከሃዲዎችም ይጸጸታሉ። ከሃዲዎች ለምንድን ነው የሚጸጸቱት? ይህን እውነተኛውን አምላክ ሳያመልኩ በመቅረታቸው በምድር ላይ። አማኞችስ ለምንድን ነው የሚጸጸቱት? ምን ነው ከዚህ በላይ ተገዝተነህ በነበር ብለው እርሱን ከመገዛት ውጭ በሌላ ነገር ያሳለፉበትን ጊዜ ይጸጸቱበታል። ይዟቸዋል ያ ነው። ስለዚህ እዚህ ዓለም ላይ ካሳለፍነው ጊዜ ውድ ጊዜ ብሎ ማለት ወደ እርሱ የተጣራንበትን ጊዜ ነው። ለምን አንዲት ደቂቃ አትሆን? ለምን አንዲት ሰከንድ አትሆን? ከዚህ ሁሉ በላይ ደግሞ ትልቅ ስኬት ብሎ ማለት የዛኔ ለእኔ ስትል ነው ስትጠራ የነበረው ተብለህ ከእርሱ ዘንድ ሞገስን ማግኘት፣ ክብርን ማግኘት፣ ተቀባይነትን ማግኘት። ሰለፎች ምን ይላሉ? አምላኬ አላህ ከሰገድኩት ሶላት አንዲት ሶላትን ተቀባይነት አግኝተሃል ቢለኝ ዛሬ መሞትን እመኝ ነበር ይላሉ። ከእርሱ ዘንድ አንድን አምልኮ ተቀባይነት ያለው ለእርሱ ብለህ መስራትህ ከታወቀለህ ከተመሰከረለህ ከዚያ በላይ ስኬት የለም። ኢብራሂም ዓለይሂ ሰላም ካዕባን በሚሰራ ጊዜ ያደረገውን ድርጊት ሼክ አብዱልዓዚዝ ብን ባዝ እየተናገሩ በጣም አለቀሱ። ወላሂ በጣም የሚገርመኝ የሆነ ነገር እርሱ ለ5 ደቂቃ ያክል ያለምንም ማቋረጥ ያለቀሱበት ቪዲዮ ነው። ሄዳችሁ ዩቲዩብ ላይ ተመልከቱት። ቡካኡ ሼክ አብዱልዓዚዝ ብን ባዝ ፊ ተፍሲሪሂ ሊቀውሊሂ ሱብሓነሁ ወተዓላ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ብላችሁ ጻፉ ታገኝታላችሁ። ሼክ አብዱልዓዚዝ ብን ባዝ ለ5 ደቂቃ ያክል ያለምንም ማቋረጥ እንስቅስቅ ብለው አለቀሱ። ለምን ይመስላችኋል? ያንን ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይት ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም እያሉ እየተናገሩ ይሄን የቁርአን አንቀጽ ብቻ እየፈሰሩ ማለት ነው። አምሩን ሸሪፍ ምን አምሪን ሸሪፍ ወመእሙሩን ሸሪፍ ፊ መካንን ሸሪፍ ባዕድ ዛሊከ የድዑ ረበሁ ስብሓነሁ ወተዓላ ቢአን የተቀበለ ሚንሁ እያሉ ሼክ አብዱልዓዚዝ ብን ባዝ ልክ ይህን ንግግር እየተናገሩ አለቀሱ። አዛዡ መልካም የሆነ አዛዥ አምላክ አላህ ትእዛዙን መልካም የሆነ ትእዛዝ ካዕባን የመሰለ ያክል እንዲሰራ ታዛዦቹም መልካም የሆኑ ታዛዦች ሆነው ሳሉ ቦታውም የታዘዙበት በጣም ቅዱስ የሆነ ስፍራ ሆኖ ሳለ በዚያ ሁሉ ሁኔታ ላይ ሳለ ሆኖ ኢብራሂም ይሄን ሁሉ ስራ ሰርቶ ነገር ግን አምላክ አላህ እባክህን ተቀበለኝ ከከሰሩት እንዳታደርገኝ ብሎ ይለምናል እንደገና ብለው አለቀሱ። እኛስ ታዲያ ምን እንበላሉ? ነብይ ነው፣ የአምላክን ትእዛዝ ነው ታዞ እየፈጸመ ያለው። በጣም ታላቅ የሆነን ስራ ለሰዎች ሁሉ የአምልኮ ስፍራ አቅጣጫ የሚሆነው ታላቁን ቤት ስራ ተብሎ ታዞ በዚያ በተቀደሰና በተባረከ ስፍራ ላይ ሄዶ እየሰራ ያለ ያን ሁሉ አድርጎ ግን ኢብራሂም ዝቅ ብሎ ከሰራ ካዕባን ሰርቶ ከጨረሰ በኋላ አላህን ለመነ። ረበና ተቀበል ሚና ለጌታችን አላህ ሆይ ያው እንዳዘዝከኝ ሂድና ስራ እንዳልከኝ ከፍለስጢን ድረስ እስከ መካ ድረስ በእግሩ ተጉዞ ነው ኢብራሂም ካዕባን የሰራው። አስቡት፣ በእግሩ በጣም ሩቅ መንገድ ነው። በእግሩ ተጉዞ ያንን ከልጁ ከእስማኤል ጋር ከሰራ በኋላ እንደገና ተንበርክኮ አላህን ይለምናል። ኢብራሂም ጌታዬ ሆይ ያው እንዳዘዝከኝ ሰራሁኝ፣ ከእኔ ስራው ተገኘ፣ እባክህ አንተ ደግሞ ተቀበለኝ ብሎ ይለምናል። ረበና ተቀበል ሚና ጌታችን አላህ ሆይ ያው እንዳዘዝከን ሰርተናል፣ ተቀበለን። ኢነከ አንተ ሰሚዑል ዓሊም አንተ ሰሚና ተመልካች አዋቂ ሆንክ አምላክ ነህና ብሎ ተናገረ። ታዲያ
ከስራችን ከዳዕዋችን ሁሉ በስተጀርባ የአላህ ስብሐነሁ ወተዓላ ቀቡል ከሌለው ወላሂ ክስረት ነው። የእርሱ መቀበል ካለው ግን የዛኔ ትልቁ ስኬት ነው። ይባቻው እና ሙሉ ጊዜያችንን ሰውተን እናደርግለት ኢስላም ወደ እርሱ ብንጣራ ለእርሱ የሚገባውን ጠብቀናል ብለን አናምን። ግን እንደው ነቢያቶች ከከፈሉት መስዋዕት እንደው ጥቂቷን እንኳን እነርሱ የጀመሩትን መንገድ አስቀጥሎ መሄድ እንደሱ ትልቅ ነገር የለም እና እኔም የፈለገ 24 ሰዓት ወደ ኢስላም ስጠራ ብቆይ ለእኔ ምንም ድካም የሚባለው ነገር ትዝ አይለኝም። አንድ ደቂቃ ያክል ያለፈ ሁሉ አይሰማኝም። እንደው ስሜቴን ለሚጠይቀ ሰው ማለት ነው። ምናልባት ቁጭ ብዬ ለአንድ ደቂቃ ሌላ ነገር ባስብ ብዙ ሰዓት የቆየ ያክል ሊሰማኝ ይችላል። ነገር ግን ሙሉ ጊዜን እንዳለ ኢስላም ሰጣችሁ ብታስተምሩ ያን የነቢያትን መንገድ እንደያዛችሁ እርግጠኛ ከሆናችሁ ነቢያቶች በዚህ መንገድ ላይ መስዋዕት እንደከፈሉ እርግጠኛ እንደሆናችሁ ስታስቡ ጊዜ ለምንም መስሎ አይታያችሁ።